ቀዳሽነኝ ብሎ ፎካሪ ተዘጋጅቶ ሲደግም ማምን እንዳንሄድ ቃል ግን ምን ይግደድ ሰላም ኢትዮጵያ ሀገሬ የታጠርሽው ባጋም ክንዴን ሳልንተራስ ለጣንችና ወጋም ከደፈርሽ ወዲያ መስላችሁ መቆጣ ሲግል እያለም ቢንጃው ዱርሜ ደመቆያ ሲሆን ምድጃ ቆርጦ ተደርሶ በሰኛ መድፋናው ግፋዚር መሬተኛ አለኝ ምንልት ፈረስ ክንፋቁሎ ሄደ ናጀር በሰማይ ሰንደቀደቀ ወድቆ ከምድር ሲደባለቅ መብረቀጣ በሰማይ ይመስል ስንተማጀጋ ከማደረው ስር መድፋናው ግፋዚር መሬተኛ አለኝ ምንልት ፈረስ ክንፋቁሎ ሄደ ናጀር በሰማይ ሰንደቀደቀ ወድቆ ከምድር ሲደባለቅ ታሪክን የማሻገር ኃላፊነት ነው። አጨብጭቡላቸው በእልልታ። ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ላርቀምስን እንቅልፍ ያለኝ ጀግና ተወለደው የጀግና ልጅ ነኝ ክብሬና ሰጥም ሞት ካልወሰደኝ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ የተኛ መስለው የሚያቀላፋ የከፋ መስለው አንገት የደፋ ኢትዮጵያዊነት መቼም አይጠፋ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ገቢው ቢሞት ተከባቻ መርፋ ገለባች ብቻ ለብቻ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ እኔ ወድቄ አንቺ ሰምቺ አዛወገሬ እንዳትሙቺ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ ዘራፍ አካኪ ዘራፍ የጡብ የልጅ የሴቱ ለንቃ አሻግሮ ገላይ በጥፍ ጨረቃ አትሻገሪ በጠል
ዘራ አድዋ ድል ነው አሮክራት አድዋ ክብር ጀግኖች ናት ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ኢትዮጵያ አለች ጀግና ለነፍሱ የማይሳሳ ባንጤት ሶስቱም ነቅቦ የሚያነሳ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ጠላት በላይ በታች ቢቆርቁማት ኢትዮጵያ አትፈርስም ሁሌም አንድ ናት ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ለጭቅናዎች እኛ ዛሳትና ለሰሙት ቁራቱ ጆክና ለሰፋና ፍረስከኛ እኔና ላይ ሞከኛ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ዘራ ፈካኪ ዘራ ጥንጥፍ ያለ እንደ ኩታለች አሸኳከሱ አንጀት የሚያርስ እማኝ ምኒልክ ጀግና ነብር ማን ይነካታል ያንተን ሀገር ዘራ ፈካኪ ዘራ ዘራ ፈካኪ ዘራ በደንብ አመስግኗቸው። እዚህ አገር ላይ አይቲ ኢንጂነር ዶክተሩ በሚባልበት ሀገር ላይ እነዚህን ህፃናቶች ታሪክ ማውረስ እንደዚህ አድርጎ ማሳደግ ማስተማር እጅግ እናንተም ወላጆች ልትመሰገኑ ይገባል። ይህንንም ያደረጉ ትምህርት ቤት እነ መስቲ እጅግ ሊመሰገኑ ይገባል። ከዛ በላይ ደግሞ የምትመለከቷቸው ህፃናቶች ይህንን የድል በዓል ወርሰው በዚህ ደማቅ ሁኔታ ስላከበሩልን ከልብ አመስግኑልን። ጎበዞች፣ አንበሶች። በመቀጠል የትምህርት ቤቱ ርዕሰ መምህርት ወይዘሮ መስታወት ፈለቀ የእንኳን ደህና መጣችሁ መልእክታቸውን ያስተላልፉልናል። ቅድሚያ ታላቁን የነፃነት የድል በዓል እንዲህ በአማረና በደመቀ መልኩ ለመዘከር ከጥንስሱ ጀምሮ የረዳንን ያገዘንን የጊዜያት ባለቤት እግዚአብሔርን አመሰግነዋለሁ። የተከበሩ ሻለቃ ክፍሌ አቦቸር፣ የባህል አምባሳደር አርቲስት ኩሪባቸው ወልደማርያም፣ የክብር እንግዳችን የተከበሩ ወይዘሮ ተዋልተ ንጉስ ሸነገለኝ፣ የተወደዳችሁ የአቡጊዳ የቋንቋና የባህል ተቋም ሰራተኞችና መምህራን፣ ይህን ዝግጅት በከፍተኛ ደረጃ በማስተባበር ከተቋሙ ጋር እጅና ጓንት በመሆን ለምትሰሩ የወላጆች ኮሚቴ የቦርድ አመራርና አባላት በሙሉ፣ ተወዳጅ ተማሪዎቻችን፣ የተማሪዎቻችን ወላጆችና ቤተሰቦች እንዲሁም ከተለያየ ቦታ ጥሪ ተደርጎላችሁ የተገኛችሁ እንግዶቻችን በሙሉ እንኳን ደህና መጣችሁ። እንኳን ለ130ኛው የአድዋ ድል የመታሰቢያ በዓል አደረሳችሁ። ታላቁ የአድዋ ድል በዓል በተቋማችን ሲከበር ዛሬ ለ8ኛ ጊዜ ነው። በተቋሙ ውስጥ በየዓመቱ ከሚከበሩ በዓላት አንዱና ዋነኛው ነው አድዋ። በዚህ ታላቅ በዓል ላይ የኢትዮጵያን ታሪክ የሚዘክሩ ጀግኖች አባቶቻችንና እናቶቻችንን የሚያወሱ በርካታ አስተማሪና አዝናኝ ዝግጅቶች በተማሪዎች እየተዘጋጁ ሲቀርቡና ተማሪዎቻችንን ብሎም የዚህን የዲሲ ቨርጂኒያ እና ሜሪላንድ አካባቢ ማህበረሰብ ሲያስተምሩ ቆይተዋል። አቡጊዳ የቋንቋና የባህል ተቋም በሰሜን አሜሪካ የሚያድጉ ኢትዮጵያን ህፃናት፣ ወጣቶች ብሎም አዋቂዎች ትናንት አባቶቻችን አንድ ሆነው በደምና አጥንታቸው በክብር ያቆሟትን ውድ ሀገራችንን ኢትዮጵያን እንዲያውቁና በማንነታቸው እንዲኮሩ ብሎም ታሪክን ዘክረው ታሪክ አሻጋሪ እንዲሆኑ ለማድረግ ቋንቋ፣ ዘር፣ ሃይማኖትና ባህል ሳይለይ ላለፉት 8 ዓመታት በርካታ ተማሪዎችን ተቀብሎ በማስተማር ሲያስመርቅ ቆይቷል። ተቋሙ ከተመሰረተበት ከ2018 ዓ.ም ጀምሮ በርካታ ተማሪዎችን በመቀበል የአማርኛ ቋንቋ፣ የግብረ ገብ፣ የኢትዮጵያን ታሪክና ባህል ትምህርቶችን ቨርጂኒያ በሚገኘው ትምህርት ቤቱ እንዲሁም ከሁሉም የአሜሪካን ግዛቶች በርቀት ሲያስተምር ቆይቷል።
በተጨማሪም በአሜሪካ የመጀመሪያው የሆነውን የኢትዮጵያን የህፃናት ቤተ መጻሕፍት በመክፈት የተቋሙ ተማሪዎች መጽሐፍትን በመዋስ የንባብ ልምዳቸው እንዲያዳብሩ እንዲሁም የተለያዩ የተረትና የታሪክ ዝግጅቶችን በማዘጋጀት ለአካባቢው ማህበረሰብ ያለምንም ክፍያ በርካታ ፕሮግራሞችን ሲያካሂድ ቆይቷል። ተማሪዎች በተቋሙ የሚሰጠውን የዓለም ቋንቋዎች ፈተና ወይንም ወርልድ ላንጉዌጅ ክሬዲት ኤግዛም ማዘጋጃ ስልጠና በመውሰድ በፌርፋክስ ካውንቲ፣ አሌክዛንድሪያ ሲቲ፣ ፕሪንስ ዊሊያም ካውንቲ፣ ላውደን ካውንቲ፣ አርሊንግተን ካውንቲ እና በሌሎችም ክፍለ ግዛቶች የሚሰጡትን የአማርኛ ቋንቋ ፈተና በመፈተን ለከፍተኛ ሁለተኛ ደረጃ ትምህርት ወይም ሃይ ስኩል ክሬዲት እንዲያገኙ ከፍተኛ እገዛ እያደረገ ይገኛል። አቡጊዳ የቋንቋና የባህል ተቋም በአሜሪካን የመጀመሪያው የኢትዮጵያን ትምህርት ቤት በመሆን ሰፊና በርካታ ፕሮግራሞችን ያቀፈ ነው። ተቋሙ የሚሰጠው አገልግሎት በማስፋት ኢትዮጵያዊነት እንዲቀጥል የሚመለከታችሁ ኢትዮጵያን ሁሉ እንድትደግፉ በዚሁ አጋጣሚ ጥሪያችንን እናቀርባለን። ትናንት ማንነቱን በመገንባት ውስጥ ሳናግዘው ያመለጠን ትውልድ አለ። ዛሬ ላይ ቆም ብለን እንድናስብ የትናንቱን ጥፋት ላንደግም ለልጆቻችን ነገ ልንሰራ ይገባል። ሀገር የሚቀጥለው ትውልድ ላይ በመስራት ነው። ኢትዮጵያዊነት እንዲቀጥል ቋንቋውን፣ ባህሉንና ታሪኩን እንዲሁም እሴቱን የሚያውቅና በማንነቱ የሚኮራ ትውልድን ማፍራት ያስፈልጋል። ኢትዮጵያ ቀኝ ያልተገዛች ያልተበረዘ ታሪክ ያላት በአጥንትና ደም መስዋዕትነት የቆመች የአፍሪካ ኩራት የሆነች ኩሩ ሀገር እንደሆነች ማሳያ ነው ይህ የአድዋ በዓል። አድዋ ቅኔ ነው፣ ሺዎች ለሚሊዮኖች የከፈሉት ዋጋ። አድዋ ፈውስ ነው፣ ድንቅ ረቂቅ ጥበብ ነጭን ያስደመመ። አድዋ ብርታት ነው፣ የማሸነፍን ነጋሪት የጎሰመ። አድዋ ፋኖስ ነው፣ የሽንፈትን ጽልመት የገፈፈ። አድዋ ደውል ነው፣ ዓለምን ያነቃ። አድዋ ፀሐይ ነው፣ ወኔን ከጀግንነት በአጭር የታጠቀ ከተራራው ማልዶ የፈለቀ። አድዋ እሴት ነው፣ የተባበረ ክንድ አንድ የመሆን ምስጢር ለዓለም የሰበከ። ክብር ሀገርን ከነድንበሩ፣ ታሪክን ከነባህሉ፣ ቋንቋን ከነፊደሉ ላቆዩልን ለዛሬ ማንነታችን የአካልና የሕይወት መስዋዕትነት ከፍለው ጥንታዊቷን ኢትዮጵያ ላስረከቡን ጀግኖች እናቶቻችንና አባቶቻችን ይሁን። በድጋሚ እንኳን ለ130ኛው የአድዋ በዓል አደረሳችሁ። አመሰግናለሁ። ንጉሥ መትረየሱን በአድዋ መሬት ዘርቶ እንክርዳዱን ነቅሎ ስንዴውን ለይቶ የተዘራውን ውል አጭዶና ወቅቶ ለአንቶኔሊ ያሳየው ፍሬውን አምርቶ። እንግዲህ ከዚሁ ከአድዋ ስሜት ሳንወጣ በተማሪዎች የተዘጋጀ የኛ አድዋ የተሰኘ መዝሙር በቀጣይ ይቀርብላቸዋል። አብረን እንከታተል። የኛ
ይህን ድንቅ ታሪክ አስተምረውና አስጠንተው ለመድረክ ላዘጋጇቸው መምህራኖቻቸው እና ትርኢቱን በብቃት ለተወኑት ተማሪዎቻችን ምስጋናችንን በጭብጨባ ልንገልጥላቸው ይገባል። ይህንን ቀን ስናከብር ደግሞ ታሪክን በማስታወስ ብቻ ሳይሆን ታሪካችንን፣ ባህላችንንና ማንነታችንን ለቀጣዩ ትውልድ በማስተላለፍ ጭምር ሊሆን ይገባል። አቦጊዳ እንደ አንድ የባህል ማዕከል ወላጆች የምንገናኝበት፣ የምንመካከርበትና ይህንን ታላቅ ቅርስ ለልጆቻችን የምናወርስበት ማዕከል ሆኖ እንዲቀጥል ደግሞ የሁላችንም ፍላጎት ነው። በመሆኑም ይህንን ራዕይ ከግብ ለማድረስ የአቦጊዳ ተማሪዎች ወላጆች ማህበር አቦጊዳ ፒቲኤ የሚባል ነን ፕሮፊት ኦርጋናይዜሽን ተቋቁሞ ትምህርት ቤቱን በተለያየ መልኩ በማገዝ ላይ ይገኛል። ከማህበሩ ዋና ዋና ዓላማዎች መካከልም የኢትዮጵያዊ አሜሪካውያን ልጆች ቋንቋቸውን፣ ባህላቸውን፣ ታሪካቸውን እንዲማሩና እንዲጠብቁ ማድረግ፣ ለትምህርት ቤቱ ፕሮግራሞች እና ዝግጅቶች ድጋፍ መስጠት፣ ለመምህራንና ለሰራተኞች አስፈላጊ ቁሳቁሶችን ማሟላት፣ እንደዚህ አይነት መማር እና ማህበራዊ ግንኙነት የሚያበረታቱ ዝግጅቶችን ማቀናበርና ትምህርት ቤቱን የማስፋፋት ስራ ይገኙበታል። በረጅም ጊዜ እቅዳችንም ሰፋ ያለ የልጆች ቤተ መጽሐፍት፣ የሙዚቃ መሳሪያዎች መማሪያ፣ የጥበብ፣ የባህል፣ የታሪክ ቅርስ ማሳያ ስፍራ እንዲሁም ወጣቶች ታሪካቸውን እያዩና እያወቁ የሚዝናኑበት ቦታ ያካተተ ትልቅ የባህል ማዕከል መገንባት ነው። ይህን ማዕከል ልጆቻችን መጥተው ስለ ራሳቸው ተምረው ማንነታቸውን አውቀውና ኮርተው የሚወጡበት ተቋም እንዲሆን እንፈልጋለን። ከዚህ ፕሮግራም በመቀጠል የምናካሂደው ፌስቲቫልም የዚህ ትልቅ ዓላማ አካል ነው። በፌስቲቫሉ ላይ ለምታደርጉት ግዢና ለምታበረክቱት አስተዋጽኦ በቀጥታ እነዚህ ግቦችን ለማሳካት ይውላሉ። ስለዚህ ለምታደርጉት ትብብር ሁሉ አስቀድመን ከልብ እናመሰግናለን። በዚህ አጋጣሚ ይህን ዝግጅት እንዲሳካ ትልቅ አስተዋጽኦ ያደረጉት አካላትን በአጭሩ ማመስገን እፈልጋለሁ።
ለመምህሮቻችንና ለትምህርት ቤቱ ዳይሬክተር መስታወት፣ ለፒቲኤ አባላትና ለበጎ ፈቃደኞቻችን የከበረ ሰላምታ ማቅረብ እፈልጋለሁ። ለስፖንሰሮቻችን ሂል ስማርት ሜዲካል ሰርቪስ፣ ማርክ ታክስ ኤንድ አካውንቲንግ ሰርቪስ፣ ሃኒንግተን ለርኒንግ ሴንተር፣ ለፕሮግራሙ ምግብ በማቅረብ ደግሞ ዳማ ሬስቶራንት፣ ጸደይ ሬስቶራንት እና መርካቶ ሬስቶራንት ረድተውናል። ለሁሉም የገንዘብና የቁሳቁስ ድጋፍ በማድረግ ከጎናችን ለቆማችሁ ሁሉ ምስጋናችን የላቀ ነው። ጊዜውን ዕውቀቱንና ገንዘቡን መስዋዕት አድርጎ ቀጥሎ የምናየውን የአኒሜሽን ፊልም አዘጋጅቶ ለማሳየት ከዳላስ ቴክሳስ ድረስ ለመጣው ዓለም አወቀ ከልብ የመነጨ ምስጋና አቀርባለሁ። ለማጠቃለል አቦጊዳ የሁላችንም ቤት ነው። ማዕከሉን ይበልጥ ለማጠናከር የእናንተ ተሳትፎ ያስፈልገናል። በአቦጊዳ ፒቲኤ አባልነት በመመዝገብ ባላችሁ ዕውቀት፣ ጉልበትና ጊዜ ማዕከሉን እንድታግዙ በትህትና እንጠይቃለን። የምዝገባ ቅጽ መግቢያ በር ላይ እና ካፍቴሪያ ውስጥ ይገኛል። ማንኛውም ሰው የአቦጊዳ ፒቲኤ አባል መሆን ይችላል። ስለዚህ ፒቲኤው አባልነት ጥያቄ ካላችሁ ቀርባችሁ አነጋግሩን። መልካም የአድዋ በዓል ይሁንላችሁ። በጣም አመሰግናለሁ። ከዚህ ቀጥሎ ሰዓቱ የተውኔት ሰዓት ነው ተብሏል። እንግዲህ ድራማ መስራት ምን ያህል ከባድ እንደሆነ እዚህ ሀገር ላይ ሁላችሁም ልትረዱት የሚገባ ነገር ነው። ስትመለከቱት ቀላል ይመስላል ድራማ ተሰርቶ፣ ግን ስፔሻሊ ደግሞ ከፊልም በላይ የስቴጅ ድራማ መስራት ሊያውም በህፃናቶች ልምድ በሌላቸው አክተሮች ቀላል መስዋዕትነት የሚጠይቅ ነገር አይደለም። የሚቀጥለው የድራማ ጊዜያችን ነው። የአድዋ ተውኔት ይሰኛል። በጸጥታና በትኩረት እንድትመለከቱ እንጋብዛለን። በተቻለ አቅም ልጆች ስለሆኑ እንዳይረብሿቸው ልጆቻችሁንም ያዝ በማድረግ በጸጥታ እንድትመለከቱ በአክብሮት እንጋብዛለን። የድራማ ክፍለ ጊዜ ነው። ሁለታችንም ወደር የተጻፈ ነው እንጂ አንድም የጨመርነው ሆነ የቀነስነው ነገር የለም። እንግዲህ በአስተርጓሚ መሰረት በነገርከን ነው የተጻፈው። አጥቶስ እንደሆነ አሽከራችንን እናንቀጣለን። አንተ ከፊታችን ከፍ ዝቅ የማድረግ ስልጣን ላንተ ማለት ነው። ታላቅና ታናሽነት ሲያም አንተ የምትለውን አንቀጽ ለመንግስታቱ አማርኛ የምትለው አንተ የምትለውን አንቀጽ በአማርኛ ምን እንደሚል ለመንግስታቱ ቴጌ አሁን 5 ዓመት ሲሆን አሁን የቀረው ደግሞ 3 ዓመት ብቻ ስለሆነ ይቀረው ጊዜ በዚህ ይላል። እንዲህ አይነት ውል አይደለም 3 ዓመት 3 ሌሊት ማያለ ይልቅ ይሻሻል። ቻለ ውል የተዋወለበት በፈረንሳይኛ ቋንቋ የተጻፈው ይታየኝ። ምንድን ነው የምትል? ይህ
ሰው አሳርፉት እንጂ። ኮንታንቶሮኒ ከማን ጋር መሰለ የተነጋገር ካለው? ቀዝቀዝ በል። ከዝከዝ በጣም ጥሩ። እናንተ ሁሉ እኔን በነከት ነው እያያችሁት። ጫን ሆይ ይህን ውል ምንም ዋጋ የለውም። ይህን ውል የኢጣሊያን መንግስት አያውቅም እኮ እንደብንቀኝ የውል ማዕተባችንን ያረፈበትን የውል ወረቀት እንዴት ነው የምትቀኝ? የውል ማዕተብ ያረፈበት ወረቀት እኮ ጽላት ማለት ነው። አንተ ቴጌ ይኸውልህ አንተ እጅ ያለውን የውል ወረቀት ብትቀደው እኛ እጅ ሌላው እንዳለ እንዳትረሳ። እሱ ምንም ዋጋ የለውም። እንደዚህ ክብር የሚነካ ጉዳይ እኛ አንቀበልም። የተላከውን የኢጣሊያን ክብር ይህን አያውቅም። ጦርነት ያነሳል። የዛሬ ሳምንት የኔ ሴትነትና ያንተ ወንድነት የሚለየው እዚህ እንዳሻ በምትፈራገጥበት የሚኒልክ ጽንግ ሳይሆን እዛው ጦር ሜዳ። እኔ ሴት ነኝ፣ ጦርነት አለ። እንዲህ ያለውን ቦታ ከምቀበል ግን ጦርነትን እመርጣለሁ። ሂድ መንገዱን ጨርቅ ያድርግ። እግሩን ለቀቀ፣ ደረቱን ለጦር ሰጥቶ እሱ ወድቆ የማያደርግ ኢትዮጵያዊ ይቅር። ሂድ መንገዱን ጨርቅ ያድርግ። ኢትዮጵያዊ ባታውቀው ለሀገሩ መሞት ለኢትዮጵያዊ ጌጥ። ሂድ አዋጅ! ያልሰማ ስማ፣ የሰማ አሰማ። ይህ ከንጉሠ ነገሥቱ የመጣ መልእክት ነውና ልዑል እግዚአብሔር በቸርነቱ እስካሁን ጠላት አጥፍቶ ሀገር አስፍቶ አኖረኝ። እኔም እስካሁን በልዑል እግዚአብሔር ረዳትነት ገዛው። ከእንግዲህም ብሞት ሞት የሁሉ ነውና ለእኔ ሞት አላዝንም። ደግሞ ልዑል እግዚአብሔር አሳፍሮኝ አያውቅም። ከእንግዲህም ያሳፍረኛል ብዬ አልጠረጥረውም። አሁንም ሀገር የሚያጠፋ ሃይማኖት የሚለውጥ ጠላት ልዑል እግዚአብሔር የወሰነልንን ባህር አልፎ መጥቷል። እኔም የሀገሬን ከብት ማለቅ የሰውን መርከም አይቼ እስካሁን ዝም ብሎ ደግሞ ለፍልፈል መሬት ይቆፍር ጀመር። አሁን ግን በልዑል እግዚአብሔር ረዳትነት ሀገሬን አሳልፌ አልሰጠውም። የሀገሬ ሰው ከአሁን ቀደም የበደልኩ አይመስለኝም። አንተን እስካሁን አላስቀየምከኝም። አሁን ጉልበት ካለ በጉልበትህ እርዳኝ። ጉልበት የሌለ ለልጅህ፣ ለሚስትህ፣ ለሃይማኖትህ ስትል በሐዘን እርዳኝ። ወስልተህ የቀረ ግን ኋላ ትጣለኛለህ። አልተውህም። እግዝእትነ ማርያምን ለዚህ አማላጅ የለኝም። ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወረይሉ ከተል አግኘ። አዋጅ! Wonderful,
ኢትዮጵያ አትወድቅም ቃል ለምድር ለሰማይ ኧረ ጎራው ኧረ ጎራው በሕዝቧ ጀግንነት በታሪኳ ድምቀት በሕዝቧ ጀግንነት በታሪኳ ድምቀት ታከናንባለች ለጠላቷ ሽንፈት ኧረ ገዳይ ኧረ ገዳይ ኧረ ገዳይ ኢትዮጵያ ሀገሬን አበቃላት ሲባል እምዬ እናት ሀገር አበቃላት ሲባል ተመልሳ ትምጣ ሆና እንደነበልባል ኧረ ገዳይ ኧረ ገዳይ ኢትዮጵያዊ ከሊቅ እስከ ደቂቅ በልበ ሙሉነት ቀኑ እስኪደርስ በመጓጓትና ጀብድን ለመፈጸም ዝግጅቱን አቀጣጠለው። ምኒልክና ጣይቱን ዝግጅቱን እየመሩ ይዞሩና ሰራዊቱንና ስንቅ የሚያዘጋጀውን ያበረታቱ ነበረ። ወገኖቼ ይህችን የተባረከች ሀገር በእናንተና በፈጣሪ እርዳታ ነፃ እናወጣለን። ጥንትም አባቶቻችን የነፃነት ጥቅሙ ገብቷቸው ጠላቶቻችንን ጉሮሮ ለጉሮሮ እየተናነቁ አፈር ከድሜ አብልተው ነፃ ሀገር ሰጥተውናል። ታዲያ እንዴት በእኔና በእናንተ ዘመን የተሰጠችንን ነፃ ሀገር ለባርነት አሳልፈን እንሰጣለን? ይኸው ነፃ ሀገራችንን በግድ በእኛ ስር ካልሆናችሁ ብለው የአባቶቻችንን ርስት መሬታችንን ሊነጥቁን እምነት ባህላችንን ሊያደፈርሱ መጥተዋል። እኛም በጠነከረ ክንዳችን ፈጣሪ ጋሻ አድርገን የተቀበልናትን ነፃ መሬት ለታሪክ ተወቃሽ ላለመሆን የሚመጣው ትውልድ እንዳያዝንብን ባሪያ እንዳንሆን ማዕተባችንንና መሬታችንን መታደግ የለብንም አለብን። ቃል እሰጣችኋለሁ፣ በድል እንመለሳለን። ተከተሉ። አረገዳይ አረገዳይ ኢትዮጵያ ሀገሬ የኔት መግበሪያዬ ኢትዮጵያ ሀገሬ የኔት መግበሪያዬ እሰጥልሻለሁ ነፍሴን ከስጋዬ አረገዳይ 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 አረገራው አረገራው እንደ ውራህያ የምንጎድንጎድን እንደ ውራህያ የምንጎድንጎድን የማመሰ ሞቶልን ሰው ያድን አረገራ ይህ ነው ኢትዮጵያዊነት፣ በደም ውስጥ የተቀበረ በሌላው የሌለ ኢትዮጵያዊነት ብቻ ውስጥ ያለ። ኑ ቀጥሎ። የጦር አዛዦች ከጦረኞች
ከወላጆቻቸው ጋር በየምድባቸው በመሆን ጉዞ ወደ አድዋ ተጀመረ። በመላው ሀገሪቱ የተሰባሰበው ሰራዊት ሀገሩን ሊወር የመጣውን የጣሊያንን ጦር ለመቅጠም ያለውን መሳሪያ ይዞ ወደ ሰሜን ተጓዘ። አገሩ መወረሯን ሲሰማ ገበሬው ሞፈርና ቀንበሩን ሰቅሎ በሬዎቹን ወደ በረት አስገብቶ ነጋዴው ንግዱን ትቶ ሌላውም ስራውን ጥሎ ጋሻና ጦር አንግቦ ፈረስ ወይም በቅሎ ያለው በፈረስና በበቅሎ ሌላው በእግሩ በጦርነት ዘመተ። ፊት አውራሪ ገበየው፣ ልዑል ራስ መኮንን፣ ንጉሥ ተክለ ሃይማኖት፣ ንጉሥ ሚካኤል፣ ደጃዝማች ባልቻ ሰፎ፣ ራስ ወሌ ብጡል፣ ፊት አውራሪ ሀብተ ጊዮርጊስ፣ ራስ አሉላ እንግዳ፣ ራስ መንገሻ ዮሐንስ፣ ዋቅሹም ጓጉል ብሩ ገብረ መድን፣ ራስ አባተ ባያሌው፣ ራስ ቢትወደድ መንገሻ ከአራቱም ማዕዘን የተመመውን የኢትዮጵያን ሕዝብ ግንባር ቀደም ሆኖ ለመምራት 12ቱ የጦር ጀግኖቻቸውን ከኋላ አሰልፈው ሁሉም ሀገሩን በመጠበቅ ወኔ ወደ ጦርነቱ ነጎዱ። ውጊያው ተጀመረ። ጀግኖች ኢትዮጵያውያን በዱር ገደሉ ተገደሉ። ፋሽስቱን ያርበደብዱት ጀመር። ወድቀው አልቀሩም። አገራችንን ቀና ለማድረግ ጀግኖቻችን በአድዋ ላይ በ1888 የካቲት 23 እጅግ ብዙ የተጋደሉበት ጀብድ ተፈጸመ። ትልቅ ውጊያና መስዋዕትነት በኋላ በምኒልክ የሚመራው ጀግናው የኢትዮጵያ ሰራዊት በአድዋ ላይ ድሉን ተቀናጀ፣ ነፃነቱን አወጀ። ኢትዮጵያ ሀገሬ ለኔስ መክበሪያዬ፣ ኢትዮጵያ ሀገሬ ለኔስ መክበሪያዬ፣ እሰጥልሻለሁ ነፍሴን ከስጋዬ። ሀገሬን 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 እላለሁ፣ ሀገሬን 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 እላለሁ፣ ኢትዮጵያን ለጠላት እንዴት እሰጣለሁ? ወገኖቼ፣ ጀግኖቼ፣ የኔ አንበሶች፣ ቀድሜም ተናግሬ ነበር እናንተንና ፈጣሪን ይዤ በድል እንደምመለስ። የሰራችሁትን ታሪክ ትውልድ ሲዘክረው ይኖራል። ነፃ ሀገር ተቀብላችሁ ነፃ ሀገር አስረክባችኋል። በፈጣሪ ተራዳይነት በእናንተ ጀግንነት በደምና በአጥንት የተሳሰረችውን ሀገር ውሏን እንዳይሏላ አጥብቃችሁ አጋምባችሁ ነገ ልጆቻችን የነጭ ባሪያ ሳይሆኑ ሳያቀረቅሩ በማንነታቸው እናንተ ማናችሁ ሲባሉ የአፍሪካ ኩራት በማንም ያልተገዛች ያልተበረዘ ታሪክ ያላት ኢትዮጵያ እንድትባል አድርጋችሁ እናንተ ልታዋርዷትና ልትረግጧት የመጣችሁት ሀገር ነች።
ከሀገር በፊት አንገቱን አሳልፎ የሚሰጥ ዘዴ ያላት በክብሯና በማንነቷ የማይተዳደር ኢትዮጵያዊ ጥቁር የሰው ልጅ ዘር። እናንተም ይህንን ታሪክ ለልጆቻችሁ ትነግራላችሁ። በማንነትና በታሪካቸው የማይደራደሩ ኢትዮጵያውያኖች ናቸው ትላላችሁ። በሉ እንግዲህ እነኚህ ምርኮኞቻችን ናቸው። እንዳይረዋቸው፣ እንዳይታረዙ ኢትዮጵያዊነትን አስተምሯቸው። አሁን ወደ ፍሻም ክብር በአንድነት ላቆሙን እናቶቻችን፣ ክብር ለአድዋ ጀግኖች፣ ለጀግኖች አባቶቻችን ምስጋናን እናቀርባለን። እነሱ ወድቀው እነሱ ቆስለው ሀገር አቆይተውልናል። ክብር ለአድዋ ጀግኖች። በደንብ ሞቅ ደመቅ አድርጉላቸው። ምን ይባላል? ህፃናቶች ድራማ ማሰልጠን ትዕግስት የሚጠይቅ ነገር ነው። ከባድ ነው። ታሪካችንን በዚህ መልኩ ማሻገር እዚህ አሜሪካን ሀገር እንዲቀጥል በእነዚህ ልጆች ማድረግ ቀላል አይደለምና ከልብ እነዚህ ህፃናቶችም እናንተም ወላጆችም ልትመሰገኑ ይገባል። ሌላ ነገር ማስተማር እየቻላችሁ ሌላ ነገር ማድረግ እየቻላችሁ ታሪካቸውን እንዲወርሱ ማድረጋችሁ ለእናንተም ሞቅ ያለ ጭብጨባ ያስፈልጋል። የምትመለከቷቸው ሁለት ወጣት አርቲስቶች ቃል ኪዳንና አብኔ ይባላሉ። ሚኒሊክንና ጣይቱን የተጫወቱላችሁ አጋፔ በተሰኘ አሁን አሜሪካን ሀገር በሚሰራ ተከታታይ ድራማ ላይ እጅግ የሚገርም የትወና ጥበባቸውን የሚያሳዩ ወጣቶች ናቸው። ከልብ እናመሰግናለን። ሁላቸውንም ስማቸውን እየጠራው ባመሰግናቸው እጅግ በጣም ደስ ባለኝ፣ ግን ሁላችሁም ከልብ እናመሰግናለን። ጠጅ መጠጣት የምትፈልጉ የራባችሁ ካላችሁ የሚኒሊክ እልፍኝ እንዳለ ነውና በዛች በኩል እየገባችሁ ጎረስ ጎረስ እያደረጋችሁ መመለስ ትችላላችሁ። በጣም የምትወደው ቴዲዬ፣ በጣም የምትወደው የአድዋ ሙዚቃ የትኛው ነው? ሁሉም በታሪክ ውስጥ የሚዘፈኑ ዘፈኖች ሁሉ ስለ ሀገር ዋጋ አላቸው። አንዱን ከአንዱ ማበላለጥ አይቻልም። ግን ሁሌም በጣም የምወደው የጂጂ ነው የአድዋ ዘፈን ነው። ልዘፍትልኝ ነው ላንጎራጉርለት እንዴ? እስቲ እንሞክር። እናያት ከዛ ሁሉ በኋላ እናያት ታንጎራጉር እስቲ። በኋላ ግን መቼም እንደ ጂጂ እንደማጠብቅ ተስፋ አደርጋለሁ። ጂጂ እንዳትቀየምሽ። በኩራት
በክብር በደስታ በፍቅር በድል እኖራለሁ ይኸው በቀን 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 ደግሞ መከራዬን ያን ሁሉ ሰቀቀን። አድዋ ዛሬ ናት አድዋ ትናንት መቼ ተነሱና የወዳደቁት። ይህ ድብልቅልቅ ስሜት ረቂቅ ትውስታ ሁለት ገጽታ ያለው የሁሌ ትዝታ መዝሙርና ሙሾ በጦርነት ዕለት እንኳን ከዛ አስደናቂ ድል በኋላ በአፄ ምኒልክ በራስ መኮንንና ሌሎችም ጀግኖች ፊትና ልብ ላይ የሚንቀለቀል ስሜት ነው። ከዚያ አስደናቂ ድል በኋላ የወደቁትን እነ ፊት አውራሪ ገበየሁ አባጎራውን የመሳሰሉ ጀግኖች ሞት ለጓደኞቻቸው ሕመም ነበር። ሰው ከፍሎ ውድን ሰጥቶ ሌላ ውድ ነገር መቀበል ቀላል አልነበረም። ጀግኖቻችን የድል ዜና ያሰሙን ገድሉን የፈጸሙትና በታሪካችን ላይ ዘውድ የደፉት ከጠላት ጋር ተናንቀው ደምና ላብ ከፍለው ነው። እናም ዛሬ ሲታሰቡን የማያረጁና በታሪካችን ገጾች የማይደበዝዙ ዝርግፍ ጌጦቻችን ሆነው ነው። ስለዚህ ሁሌም እናከብራቸዋለን። ወጣት አበረ አያሌው ፍርድና እርድ በሚለው መጽሐፉ ላይ ስለ አድዋ እንዲህ ያለው፣ አድዋ ሰፈር አይደለም፣ አድዋ መንደር አይደለም፣ ሀገር ነው። ከነ ታሪኩ ሀጉር ነው ሰፊ ዓለም። እነ ምኒልክ ጦር ይዘው ከመድፍ የተዋደቁ፣ ጎራዴ መዘው የሮጡ፣ በጠመንጃ አፍ ያለቁ፣ ለጓጉለት ነፃነት ደማቸውን ያፈሰሱ፣ ለሰፈር ብቻ አይደለም የአገር ድል አታንኳሱ ይላል። ይህ ግዝፈቱን ማሳያ ነው። አድዋ በእርግጥም ሩቅ ለምናብም ልጥጥ ነው። ነግረው አይጨርሱትም፣ አፍሰው በጎተራም አያኖሩትም። እንደ ዋርካ ባለብዙ ቅርንጫፍ በእልፍ ቃል የማይገለጥ ከአእምሮ በላይ የሆነ ነው። አስቡት እስኪ የአንዲት ደሃ ሀገር የገበሬ ጦር ዘመናዊ ስልጠና የወሰደ የአውሮፓዊት ሀገር ጦር አሸነፈ ማለት እንደ ተረት የሚቆጠር ነው። ግን በእውኑ ዓለም እውን ሆኖ ዓለምን አደናግሯል። ትክክል። እስኪ እስካሁን ላያችሁትም አባቶቻችን አያቶቻችን ለከፈሉትም ታላቅ መስዋዕትነት ለ130ኛውም የአድዋ ድል በዓል ሞቅ ያለ ጭብጨባ ከእናንተ እንፈልጋለን። የምናልፈው ወደ የክብር እንግዶቻችን አጭር ንግግር ይሆናል። የዚህ ዓመት የ130ኛው የአድዋ ድል የነፃነት በዓል ልዩ የክብር እንግዶቻችን ሻለቃ ክፍሌ አቦቸር እና አርቲስት ኩሪባቸው ወልደ ማርያም ናቸው። አታመሰግኗችሁ? ሻለቃ ክፍሌ አቦቸር የኢትዮጵያ የጦር ሰራዊት አባል በመሆን ለሀገራቸው ብዙ መስዋዕትነትን በመክፈል በጦርነት ግንባር ተሳትፈው ሀገርን ከጠላት የተከላከሉ ለታላላቅ ድምፃውያንና የጥበብ ሰዎች የጽሑፍ ጽሑፍ ስራዎቻቸውን የሰጡ እንዲሁም 4 ያህል የግጥም መድበሎችን ያሳተሙ ናቸው። ተማሩ ተማሩ ተመራመሩ የሚለው መዝሙራቸው ደግሞ በብዙ ኢትዮጵያውያን ልብ ውስጥ እንዳይረሳ ሆኖ ቀርቷል። ሻለቃ ክፍሌ አቦቸርን ወደ መድረክ እንጋብዝና ጥቂት ነገር እንዲናገሩ በአክብሮት ወደ መድረክ እንጋብዛለን። እናቶችና አባቶች፣ የዚህ ክብር በዓል ተጋባዥ የሆናችሁ እንግዶች፣ በተለይም የአቡጊዳ የቋንቋ ባህል ተማሪዎች እና የነገ የታሪክና የሀገር ተረካቢ ወጣቶች፣ በተለይ ለተቋሙ መምህራን ሆይ እነሆ ዛሬ አድዋን ምክንያት ብናደርግም ከቅድመ አያቶቻችን በፊት የነበሩ ኢትዮጵያዊነታቸውን በስተቀረ በማንነታቸው የማናውቃቸው
ጀግኖቻችን ዛሬ ለምንጠራት እዚህ ቦታ ላይ ቆመን ስለ አድዋ ስለምናከብራት ኢትዮጵያ አጽመ መሰረቶቻችን እንደሆኑ ሳናስታውሳቸው አናልፍም። ምክንያቱም እንደ መንፈሳዊ እምነታቸው እንደ ህሊናዊ ግንዛቤያቸው ለእሷ እየወደቁ እየተነሱ እየወደቁ መነሻም መድረሻም መብቂያና ማብቂያ የሆነችውን ሀገር ኢትዮጵያን አቆይተው ለአባቶቻችን አውርሰውልናልና ነው። አዎ እንደሚታወቀው የኢትዮጵያ ታሪክ በአብዛኛው የጦርነት ታሪክ ነው። ኢትዮጵያ ከቅድመ አድዋና ከአድዋ ድል በኋላ በጥቅል 100 ያላነሱ ጦርነቶችን አስተናግዳለች። የጦርነት ታሪክ ነው ስንል ኢትዮጵያ የጦርነት ጀማሪ ነገር ጫሪ ሆና አታውቅም። የተቃጣበትን ተደጋጋሚ ጦርነቶች በድል ከማጠናቀቅና ታሪኳን ከማድመቅ ውጪ ፈጽሞ የመረታት ታሪክ አታውቅም። ለምን? የድሏ መንስኤ እውነት ነው። እውነት ደግሞ የራሷ እውነት አላት። የእውነቷ እውነት ልጆቿን የማጎበዝና የማስጀገን እውነት ነው። እውነቷ ጀግኖቿን እምብኝ የሚያሰኝና ጉልበትና የመንፈስ ጽናት የሚያጎናጽፍ እውነት ነው። ታዲያ ከበርካታ ጦርነቶቻችንና የድል ታሪካችን ሁሉ የአድዋ ጦርነትና ድል ለምን ጎላ? ለምን እንዲህ ደመቀ? ለምንድን ነው አድዋ ያሰኘን? ታሪኩ በጣም ረጅም ቢሆንም ባጭሩ እንዲህ ነው። ከአድዋ በፊትና በኋላ የተደረጉና የተቃጡ ጦርነቶች የወሰን ግፊት እና ግዛት የማስፋፋት ፍላጎት ላይ ያተኮሩ ነበሩ። የአድዋ ጦርነት ግን ዓላማው ለየት ይላል። የነጮች የቅኝ ገዥነት መንፈስ የተጠናወተው በማናለብኝነት እውነትና እብሪትና ትዕቢት ጥቁርን ሕዝብ በባርነት ረግጦ ለመግዛት የታለመ እብደት ቀልቡን የነሳው የነበረ ስለነበረ ነው። ከአውሮፓዊ ጣሊያን ጀርባ ድፍን አውሮፓዊ ነጭ ሁሉ በጥቁሩ ኢትዮጵያዊ ክብርና ነፃነት ላይ ለታቀደው ጦርነት እጅግ የጀርባ አጥንት ሆኖ ድጋፍና ብርታት ይሰጥ ስለነበረ ነው። ታሪኩም ተጋድሎም የተለየ የሚያደርገው ለዚህ ነው። ይህንን የብሪት መንፈስ የሚቀበልና የሚያስተናግድ ሕሊና ያልተፈጠረበት ኢትዮጵያዊ እምቢኝ ለሀገሬ እምቢኝ ለነፃነት ብሎ አድዋ ላይ ከቶ አድዋ ላይ ጥሎና ወድቆ አድዋ ላይ ድል አብስሮ የድል ታሪኩን በዓለም ላይ ያደመቀበት ቦታና ዕለት ስለሆነ ነው። አድዋ ትውልድ በዘር ማንዘር ሳይዘራዘር በጎሳና በእምነት ሳይከፋፈል ለአንዲት እናት ሀገሩ በኢትዮጵያዊነት ተሰልፎ በደሙ ፍሳሽ በአጥንቱ ክስካሽ የዜግነት ግዴታውን በውዴታ ያደመቀባት የአኩሪ ታሪኩን አሻራ በደሙ ያነጠበባት ቦታና ዕለት ናት። ኢትዮጵያ በአድዋ ከራሷ ሉዓላዊነት ክልል ባሻገር አንድነታዊ ኃይሏን ማንነታዊ ጽናቷን ለዓለም ያስመሰከረችበት እና ዝናዋን ያስናኘችበት ዕለትና ቦታ ስለሆነ ነው። አድዋ ዛሬ እያንዳንዱ ኢትዮጵያዊ ዜጋ በሄደበት ሀገርና በረገጠው ምድር ራሱን ቀና፣ ደረቱን ነፋ፣ ድምፁን ከፍ አድርጎ ኢትዮጵያዊ ነኝ ብሎ የሚኮራባትን ኢትዮጵያ የተረከበበትና የሚጀነንበትን ታሪክ የተጎናጸፈበት ቦታና ዕለት ስለሆነች ነው። አድዋ ከኢትዮጵያና ከኢትዮጵያዊነት ተጋድሎና ድል ባለፈ በዓለም ላይ ለሚገኝ ጥቁር ሰው ራሱን እንደ ሰው የሚያይበትን መስታወት ያበረከተችለት፣ ለጉልበቱ ብርታት
ለጉልበቱ ብርታት፣ ለትግል ዓላማው ጽናት የሆነችለት ልዩ ስለሆነች ነው። አድዋ ለመላው ኢትዮጵያውያን ደማቅ የታሪክ ፈርጥ፣ ለመላው የዓለም ጥቁር ሕዝብ የነጻነት ቀንዲል፣ ለመላው ቆዳ አምላኪ ትዕቢተኛ የሀፍረት ማቅ ያለበሰች፣ ለመላው ነጻነት ነፋቂ የእምብኝ እኔ ወኔ ያጎናጸፈች ሰነድና አሻራ ነች። ታዲያ አድዋን ያለ እምዬ ምኒልክና ጣይቱ ብልህና ቆራጥ አመራር ማሰብና ማክበር፣ አድዋን ያለ መላው ሕዝብ የህይወት መስዋዕትነትና ያለ ኢትዮጵያ ሰንደቅ ዓላማ ማሰብና ማክበር ከቶም የታሪክ ሀቅ ነው። የአድዋ የድል ታሪክ በእኛ ብቻ የተደነቀ የተወደሰ አልነበረም። የዓለም የዜና ዘጋቢዎች በዓለም ጋዜጦች ላይ አድንቀው ዘግበውታል። የምኒልክንና የጣይቱን ፎቶግራፎች በዓለም ላይ አሰራጭተውታል። ጣይቱን በምስራቅ ጣሊያን የነበረችው ንግስት ዜኖቢያ፣ እንደ ግብፅቷ ንግስት ክሊዮፓትራ፣ እንደ ታላቋ ካትሪን ሰይመው አድንቀውታል። ምኒልክን የነጭ ዘር ቢኖረው ነው እንጂ ጥቁር ሰው ይሄንን የመፈጸም የኔ አቅም የለውም ሲሉ አድናቆታቸውን በዘር ቆዳ ለመጠቅለል ጥረት ቢያደርጉም ብልህና ቆራጥ አመራሩን ግን ከማድነቅ አልተቆጠቡም። ውድ እንግዶች፣ አድዋና የአድዋ ድል ታሪክ ገጽታ በትንሹ ይሄን ይመስላል። ከልብ ነው የምናመሰግነው። ዘ ባትል ኦፍ አድዋ የተሰኘውን ፊልም ተመልከቱና የሚቀጥለውን የክብር እንግዳ ወደ መድረክ እንጋብዛለን። እንደዚሁ Ethiopian warriors. At a tall hill called Amba Alage, Italian soldiers were watching from above. Their leader, Major Pietro Toselli, was under General Armandi. One day in December 1895, they looked down and couldn't believe their eyes. Ras Makonnen was coming through the mountains with 40,000 Ethiopian soldiers. Toselli shouted, "Sono molti, molti!" That means they are many, many in Italian. And guess what? That was just the front of the army. More were still coming. Ras Makonnen, Fitawari Jebeyihu, and Ras Mengesha Yohannes commanded the Ethiopian soldiers. ከተጋበዝኩ አይቀር እናንተ መጣሁ አይቀር ይሄንን ቆንጆ ነገር ሳላመሰግን አላልፍም። እኔ ከ14 ዓመቴ ጀምሮ እስካሁን ያለሁበት እድሜ ድረስ አድዋን ሳከብር ኖሬያለሁ። ስለዚህ ስለ አድዋ በደንብ አውቃለሁ ማለት ነው። ግን አሁን ያየሁት መድረክ ላይ እነዚህ ልጆች የሚሰሩት ነገር እጅግ በጣም የሚያስደስትና ኢትዮጵያዊነትን የሚቀሰቅስ ስራ ነበር ሲሰሩ የነበረው። ይሄ ደግሞ አሰሪዎቻቸውን ሳላመሰግን አላልፍም፣ እናቶቻቸውን ሳላመሰግን አላልፍም። በዚህ በአሜሪካን ሀገር ውስጥ እነዚህን ልጆች እናሳድጋለን፣ ልጆችን እናውቃለን። እኔ በጣም ብዙ አውቃለሁ ስለ የልጅ ላይ የደረስኩ ሰው ነኝና በዚህ ታይም ልጆችን በኢትዮጵያ ታሪክ ውስጥ መቅረጽ በጣም እጅግ በጣም የሚያስደስት ነው። በዓለም ላይ ዞሬ አይቼዋለሁ። በዚህ ሀገር ላይ ደግሞ በእንደነዚህ አይነት ህፃናት ልጆች ላይ ኢትዮጵያዊነትን ማየት እጅግ በጣም ያኮራል። ስለዚህ ባለኝ ኩራት ላይ ኩራት ጨምሬያለሁ ማለት ነው። ስለዚህ ለዚህ ግብዣ የጋበዛችሁኝን የዚህን አዘጋጆች በጣም እያመሰገንኩኝ ይሄ ዝግጅት ይቀጥል በደመቀ ባማረ ሁላችንም እጃችንን ከተን ያማረ ነገር አድርገን እንድንቀጥል ሳላሳስብ አላልፍም። በጣም ነው ደስ የምትሉት። ልጆቹ በጣም ደስ ይላሉ። ዝግጅቱ በጣም ደስ ይላል። ስለተጋበዝኩ በጣም ነው የማመሰግነው። የተሰራው ስራ ሁሉ በጣም አመርቂና ቆንጆ ነው። ስለነበረን ጊዜ እጅግ በጣም አመሰግናለሁ።